ሰላም ዩቲዩብ እንዴት ናችሁ? በባለፈው ቪዲዮ ኮሜንት ለሰጣችሁ ፒክ ዊነር እንላለን። እድለኛው ታውቋል። እዚህ ቲክታክ አካውንት ላይ ያናግሩኝና ሽልማታችሁን ተወስዳላችሁ። እናንተም እንድትሸለሙ ኮሜንት ጻፉና በቀጣይ ቪዲዮ መታችሁ ቸክ አድርጉ። ወደ ቪዲዮ እንለፍ። ምክንያቱም ቤተሰቦቹ ዘርህን አግባ ብለውታል። የተባረከች የተቀደሰች ሴት ዘርህን ፈልግና አግባ ይቺ ተብላለች። ስለዚህ አዶናይን ስፖንሰር አድርጋችሁ የምታሰሩ ሰዎች ካላችሁ እባካችሁ ዘሩን ያግባ ፈልጉ። ያለ ዘሩ ለምንድነው ስፖንሰር የምታደርጉት? እነሱ የአዶናይ ዘመዶች ዘርህን አግባ እያሉት ነው። ጆን ዳንኤል ለዮኒ ማኛ መልእክት አስተላልፎለታል። የዛሬ 25 ዓመት ዮኒ ማኛ አሜሪካን ሀገር ሲገባ የተወለደው ጆን ዳንኤል አሁን ስለበለጠው ቁጭ ብሎ ስለኔ ያወራል። የዛሬ 25 ዓመት አሜሪካ ሲገባ እኔ ተወለድኩት። የዛሬ 25 ዓመት አሜሪካ ሲገባ አሁን በለጥኩት። ቁጭ ብሎ ስለኔ ያወራል። ዚዚት ማይ ፋሚሊ ዚዚት ቁጭ ብሎ ስራ አድርጎኛል። ስለኔ ያወራል። እግዚአብሔር ይመስገን። ሰዎች እናንተ ስትወለዱ የዛሬ 25 ዓመት አሜሪካ የገቡ ሰዎች ቁጭ ብለው ስለ እናንተ ያወሩ። አሜን በሉኛ ጋይዝ፣ አሜን በሉ። ጂጂ ኪያ ጆን ዳንኤልን በመደገፍ ዮኒ ማኛ ደግሞ አዶናይንና ጃኒን በመደገፍ እንግዲህ የጦፈ ክርክር ውስጥ ነው የገቡት። ስሙትና ሀሳባችሁን የገዛው ሰው የትኛው ነው? እናንተ ሀሳባችሁን ኮሜንት ላይ ጻፉልን። አዶናይ ማለት ዮኒ እግዚአብሔር ምስክሬ ነው። ይቺን ቀን እንዳትረሳ። አንድ እንዲያውም ልንገር እኔ የዛኔ እንደምትቀለ አይ ዮኒ ነው መልክ ታለ ነገርኩሽ እኮ አሁን ለምሳሌ ከጃኒ ጋር የአዶናይ ጉዳይ የሚወጣበት ቀን አንዴ 5 ሚሊዮን ሞልቶ 2 ቀን ጊዜ 5 ሚሊዮን ሞልቶ 2 ቀን ሳይሞላው የዚህን ያደግስ ደግሶ ከሚስቱ ጋር ብሬክአፕ ያደረገ ሰው ብሬክአፕ እኮ ነው ያደረገው። ተጎድቷል እኮ እውነት ከሆነ ብሬክአፕ አላደረጉም። አልሰማሁም። የማውቀው ነገር ነው ማለት ለጊዜው ነው እኔም አልሰማሁም። ኩርፊያ ሊሆን ይችላል። ኩርፊያ ብቻ ኩርፊያ ይኖራል። ከዛም የበለጠ ይኖራል። ሊናገር ታጋሽ ነው እና አንቺ ራሱ ሰንቱ ይችላል አልነበር እንዴ? ዮኒ ድግሱ ለምን አስፈለገ? ድግሱ ለምን ለ5 ሚሊዮን ምን ነው? አጠብቅም ትንሽ ነገሮች እስከሚረጋጉ ድረስ በሱ ቤት ይሄ መኪና የሸለማቸው ምና ደግሞ ምን አለ መሰለሽ ሰውም 5 ሚሊዮን ያስገባው ሰው ኤክስፔክት ያደርጋል። ይሄንማ 5 ሚሊዮን ህዝብን መናቅ ነው። ገብቶሻል? 5 ሚሊዮን ያስገባው ነበረችው ልጅ እኮ ችግር ላይ ናት ያለችው እኮ በተወለስ ህዝብ እየተቀጠቀጠች እኮ ነው ያለችው። እዚህ ጋር 5 ሚሊዮን ህዝብ አለ የሚወደው የሚያከብረው አዶናዬ ብሎ የሚከተለው አለ። ገብቶሻል? ሁለቱንም ባላንስ እያደረገ መሄድ አለበት። ይሄ ልጅ ባላንስ ማድረግ መቻል አለበት። ገባሽ? እዚህም ጋር ያለውን ህዝብ አብሮ እዚህ ጋር ያለውንም ደግሞ በሷ ጋር ያለውን ሰው ሳይል ዮኒ እኮ ደገፍ ማለት ለሰራችሁ ራሱ አይችልም። አሁን እንደፈለግሽ እኔ መች ከለከልኩሽ ኖ ማለት አውራ። ግን እኔ በበኩሌ እውነቴን ነው የምልህ ልክ ነው ብያለሁ። ኦኬ አልኩሽ። የሀሳብ ልዩነትን አከብራለሁ። ቡና እንኳን ለመጠጣት የሆነ የተደረገብህ ነገር ውሸትም ይሁን እውነትም ይሁን ከምትወዳት ልጅ ጋር ገና 8 ወር እንኳን 5 ወር 6 ወር አብራት ያልነበርክ ልጅ ላይ እንደዚህ አይነት ዱብዳ ደርሶ እሷ ቤት ውስጥ ይሄ ሁላ ውርጅብኝ እየወረደባት ማለት ነው። ይሄ ሁላ ቅጥቀጣ፣ ያም አሮጊት፣ ያም ሽማግሌ፣ ያም ወጣት እየመጣ እየሰደባት ቆይ ተረጋ። እኔ እሱ ሆን ሻንጣ አንተ ብትሆን እርግጠኛ እንደዚህ አይነት ነገር ከባለቤት ጋር ቢፈጠር እርግጠኛ ነኝ ድግስ አትደግስም። አንድ ቀንም ወጥታት አታውቅም። ለምን? የቤተሰብን ክብር ስለምታውቀው የሚስትን የጓደኛን ፍቅር ደግሞ ልጅ ናቸው ማሰባል ያንግ ናቸው ልጅስ ብትሆን ለተወሰነ ጊዜ ራቃት። የጂጂ ኪያን ሀሳብ እንዴት አያችሁት? እንግዲህ ጃኒ እንደምታውቁት ችግር ውስጥ ነው ያለችው። በትክክል እንኳን አካውንቷን ራን እያደረገች አይደለም አሁንና በዚህ ሰዓት ላይ አዶናይ ድግስ መደገሱ ከሷ ግን አለመሆኑ ምን ያሳያል ብላችሁ ታስባላችሁ? ተለያይተው ነው ይሄ ነገር አዲሱ ነው እንዳንል ጎንደር እያሉ ነው ግንኙነት እንዳላቸው እንደሚደዋወሉ አውቀው የነበረው። ከዛ በኋላ ቪዲዮ ሰርተዋል፣ አልተለያዩም ማለት ነው። አሁን ለሚዲያ ይፋ ሲሆን ግን እሷን ትቶ መውጣቱ፣ ከሷ መራቁ፣ ከሷ ተለይቶ ደስታ ማክበሩ ተገቢ ነው ትላላችሁ? እስኪ ያላችሁን አስተያየት ኮሜንት ላይ ስጡኝ። ይሄ ችግር የመጣው ልክ ናዮ እርግዝናው አልታወቀም እስር ቤት ውስጥ በቃ እዛ ጋራ ሌላ ችግር ተፈጠረ። እዛ ጋራ ራሱ ስንጠይቃት የእውነቴን ነው የምልህ አይደለም አንድ ለምን ሺ አይወልድም ያለችው ራሷ ጃኒ ማለት ነው። ያው ኦፍኮርስ በዛ ጊዜ ማለት ነው ሊሆን ይችላል። በቃ እሷ ስታስብ የነበረው የእሱን በሰላም ከዛ ቦታ መውጣትና የእሱን በሰላም መለቀቅ ነው እንጂ ነገሮቹ አላሳስባትም። ከዛ ናዮ ስትወልድ ሌላ ችግር ተፈጠረ። እዚህ ጋር ማውራት ላይ ይገባን ይችላል። ገባ? እሷም በራሱ ሴት ናት። እኔ እሷንም መጉዳት አልፈልግም። ልጅም ናት ማለት ይሄ ነገር መፈጠር በሌለበት ሰዓት ላይ የተፈጠረች እና መከሯን ያገች እርግዝናውም አለ ልጁም አለ። ሲፈጠር ራሷ ጃኒ በቃ ይሄ ነገር ይቅር ብላ ነው ያቆመችው።
እንዲያውም ምግብ በሰው እየላከችለት ምናምን ማለት ነው እንጂ ሁለቱ ፈቅደው ተለያይተው አልነበረም። እዚህ ጋር በቃ ጃኒ ናት በቃ ይቅርብኝ ብላ ያለችው። ብዙ ነገር አለ፣ ብቻ በአጠቃላይ ብዙ ነገር አለ እዚህ ጋር ማለት የሰውን ነገር እኔ ሳይፈልጉ በጣም ስለመቀርባቸው እንጂ የሌላ ሰው ቢሆን አዝረጥ ብቻ አወጣው ነበር። ደግሞ የዚህ ላይ የምትጨነቅም አይደለም። ገባ ለአካውንት ገባ። እነሱ ግን ኢትዮጵያ ውስጥ ነው የሚኖሩት፣ መተዳደሪያቸው ነው አድቨርታይዝ የሚያደርጉት በተለይ ለእሷ ማለት ነው። ከዛ ላይ በጣም ብዙ እንትን አላት፣ ቪዲዮ አላት እዛ ላይ እና የእሷን አካውንት እንዴት ነው ማስመለስ የሚቻለው? ምን ሞክርባቸው ዘዴዎች ካሉ። ሁለተኛ ነገር ደግሞ እዚህ ላይ ስሟ በቃ ተዘጋ አካውንቷ ማስመለስ ይቻላል። ታውቃለህ፣ ማስመለስ ይቻላል። የሆነ ሰው አለ ልክላትና የእኔ እንኳን እንዳልኳችሁ እግዚአብሔር ምስክሬ አቴንሽንም ስለማልሰጥ አሮን ኬር ያው ራሴን ስለሚያውቁኝ ብዬ ጣጣ የለኝም እንጂ እስቲ እሞክራለሁ። የሆነ ሰው ስልክ ሰጣትና ታወራና የሚሆነውን ማየት ነው። ከራሷም አልፎ ቤተሰቧን የምታስተዳድርበት ትልቅ ቢዝነሷ ስለሆነ ፈጣሪ ረድቷት አካውንቷ እንዲከፈትላት የኔም ጸሎት ነው። እናንተም ኮሜንት ላይ መርቋት። የዮኒ ተግባርም ማበረታታት አለብን። እንግዲህ ፈጣሪ ይርዳችሁ እስከ መጨረሻው። እስር ቤት ከገባ በኋላ ከምንም በላይ ደግሞ እየተመላለሰች ስንቅ እያቀበለች ያለውን ጉዳይ እየተከታተለች እሷ ሲደክማት እንዲያውም እነ ኤልሹ በሙሉ እነ ሊያ በሙሉ እንደገቡበት ይህንን ነገር አውቃለሁ። ኢቭን አጠገቡ ያሉት ጓደኞቹ ራሱ ምንም ነገር ምሳ እንኳን ቁርስ እንኳን የሆነ ነገር ይዘው መሄድ አቁመው የነበረችው እስከ መጨረሻ ጃኒ ነበረች። በዛ ሰዓት ደግሞ ለእኔ ለራሱ ፕሮሚስ የገባልኝ እሷን ሲወጣ እንደሚክሳት በፊት የነበረው ነገር በቃ ያለው ነገር በሙሉ ትክክል እንዳልነበረና ቀልብ እንደገዛ ትክክለኛ ሴት እንደሆነች ይህንን አውርተናል የሚማሱ ገባ። እንዲያውም እዛ ውስጥ ሆኖ እግዚአብሔር ምስክሬ ነው የሆነ ኤልሻዳይ መጠየቅ ትችላለን። በቃ የሆነ ነገር እንዳትሆን የሆነ ነገር እንዳያደርጉብኝ እያለ ይናገር ነበረ። እኔ በሌተር ምናምን እንገናኝ ነበር፣ ይጽፋል ምናምን ነገር ለን ባጎቱ በኩል ማለት ነው። እንዲህ ብሏል በኤልሻዳይም በኩል በራሷ በጃኒም በኩል እና ቶታሊ እንደተቀየረ ጭብዬ መጽሐፋቸውን ጽፌ እሰጣችኋለሁ። ጂጂ ኪያ እንግዲህ ከእናንተ ከተመልካቾች በላይ የጆ ዳንኤልንና የጃኒን ፍቅር እኔ በደንብ አውቃለሁ። አሁን አዶናይ የሚያሳያቸው ነገር ውሸት ነው። ከአዶናይ ካላት ፍቅር የተሻለ የጆ ዳንኤል እንክብካቤ ይበልጥ ነበረ እያለችን ነው። እንግዲህ ምን ትላላችሁ እናንተ? እስኪ የነበረውን ነገር በሙሉ የምን ወዲያ ማለት ነው የለም ሁሉም በሪሌሽንሽፕ ላይ ጥልቅ ብሎ እየገባ ማለቃቀስ ሆነብን እኮ እንዴ! እራሳችሁ እያወቃችሁ ጥልቅ ብላችሁ እየገባችሁ ከዛ በኋላ ተከዳው እንዲሆንኩኝ ሰው የመረጠው ላይ መርጦ እስከሚኖር ድረስ የራሱ እንትን ነው። ግን ልጅቷን ግን በዚህ ነው የምታንቋሽሿትና የምትሰድቧት ከሆነ እውነታው ግን ይሄ አይደለም። እውነታው ትክክል አይደለም። ላይ ስሙ ጌታውን ነበረ ባል ጌታውን ቆንጆ ስም ነው ለሶሻል ሚዲያ ተብሎ እንጂ ስሙ ጌታውን ዳንኤል ነው ስሙ ጌታውን ነው ስሙ። ግን ኢትስ ኦኬ እሱ ቢግ ዲል አይደለም። እንድታውቀው ብዬ ነው። ከነ ቡታንታ መረጃ ይደርሰናል። እኛ ጥግ ድረስ ነው። እኔ መረጃ የሚያምኑኝ ሰዎች ብዙ አሉ። ታፍናለች። የስ ድምጿ ይታፈናል። አዎ የሴት ልጅ ኢትዮጵያ ላይ ሁሌ እንደታፈነ ነው። ዛሬ አዲስ አይደለም። ኢትዮጵያ ላይ የዋንትያን ጉዳይ ብታይ ፍርድ ቤት ሄደው የሚከራከርበት ሀገር ነው። አዶናይ ለሴት ልጅ ያለውን ክብር ሶሻል ሚዲያ ላይ እያሳየን ነው እና አሁን ጃኒ ላይ ያደረገውን ነገር እስኪ እሱ ከዚህ በፊት ሲያሳየን ከነበረው ጋር አነጻጽራችሁ አዶናይ ትክክል አልሰራም ብላችሁ ታስባላችሁ? አንተም ራስ በቃ የሴታ ሴት ባህሪ ነገር እዛ ጋራ ትላንትና አቅፋት ስትዞር እና የቱ ጋር ላድርስሽ ፍቅሬ ሆዴ አንጀቴ ምናምን እያልክ እዚህ እንትን ስትል የነበረችዋለች ቤት ውስጥ እንትን እያለች አንተ ድግስ ደግሰ ደሙን የገረመችኝ እንደ እናትየው ወይ ጉዳቸው። እኔም እንደዚህ ነው እንደማናደዳቸው። አንቺ እናት አይደለሽም ምናምን የምትሉት እኔ እንኳን እሺ እንዴ
እኔ ሲያዩኝም ሸንቀጥ ያልኩም ልጅ ነኝ ምናምን ነገር በሴትዮዋ እድሜ ያለ ነው። ከዛ ደግሞ አም ሲንግል እኔ ከልጆቼ ጋር ከቤተሰብ ጋር እንኳን ሰሆን የሆነ በቃ እንደ ትልቅ ሰው ቁጭ ምን ልክ በቃ በየቀኑ ድግስ በቃ በየቀኑ ልክ በቃ እዛ ሀገር ዘንብባቸዋል ዘመዶቻቸው እዚህ መጥተው ድግስ ይደግሳሉ። በቃ ይህ ድግስ ኢትዮጵያ ውስጥ ያለ እኔ ደግሞ በጣም ያስጠላኝ ነገር ምንድነው ልክ በቃ የሆነ እንትን ያለን ይመስል መደገስ 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 ምን ነው የሚያስደግሰው? አንገት የሚያስደፋበት ነገር ላይ ነን ያለ ነው። ሰው ለሚበላው ሳይሆን ከጦርነት እንዴት አድርጌ ልሽሽና እንዴት ላምልጥ ራሴን ላትርፍ ይላል። እኔ ግን እነዚህ ሰዎች ግን ተጋሩ ናቸው። ግን እሱና ቤተሰቦቹ እኔ ኦሮሚያ ላይ እንደዚህ ጦርነት ከላይና ከታች ተከፍቶ እኔ ሰው ልሆን እዚህ ጋር አዶናይ ጃኒ ራሷን እንዳትሆን ካለባበስ ካነጋገር ጀምሮ የራሷን ማንነት እንዳታንጸባርቅ ሌላ አዲስ ማንነት በባህላችን ትክክል ነው ተብሎ የሚታሰበው ማንነት እንድትላበስ አድርጓታል። ይሄ ደግሞ ጥፋት ነው እያለች ነው አዶናይ። የጃኒን ባህሪ አለባብሰ ምን ብለ ቀሚስ ልበሽ እንደዚህ ምናምን ጃኒ ፍሪ ነው የምትፈልገው። ፍሪደም ትፈልጋለች። ፍሪ ሙሉ ያንን ፍሪ የሚያደርጋት ደግሞ ጆንታን ነው። እየተጣላም ቢሆን ከአንድ የበለጠ ይመክራታል። በነገራችን ላይ በሰው ፊት እንዲህ አያደርጋትም እንጂ ይህን ነገር አስተካክል። ጆን ዳንኤል እንዲህ እንደምታዩትም አይደለም። ከአዶናይ የበለጠ ጀግና ወንድ እንደሆነ ደግሞ እኔ እነግራችኋለሁ። ከአዶናይ የበለጠ እንዲህ ስታወሪ እንዲያወሪ እንደዚህ እኔ አንዳንዴ ዞር ብዬ ሳስበው እኔ እውነቴን ነው የምላቸው። እኔ ሁለቱንም በጣም ነው የምወዳቸው። ምክንያቱም የሆነ እንትናቸው የሆነ በቃ እንትን ይለኛል፣ የሆነ ይገዛኛል በቃ እና ማሚ ይኸውልሽ ሰው ፊት እንደዚህ ነው የምታወራው፣ እንዲህ አይወራም፣ እንዲህ የሚል ልጅ ነው ጃኒ። በተፈጥሯ የዋህ ሴት ናት፣ በጣም የዋህ ሴት ናት። ምን ያስቀይም አታውቅም። ለምን ፎቶ የለጠፍከው አንቺ? የይቅርታ ቪዲዮ ሰማው ጂጂዬ። ቆይ ፎሎ ላድርግሽ በዚህ ጂጂ ስማ አጥፋ ስም የይቅርታ እንትን ሰማው። ምን አገባክ? ውሸት ነው እውነት ነው? ምን አገባክ? እኔ ጂጂዬ ደስ እንዴት ነው? ሰላም ኧረ ደብሮታል። ጂጂ ሰሚ መግባት አልችልም። አንተ ዝም በል፣ ወሬ አታብዛውን። ዝም ብለህ ስላለው ነገር አውራ። እዛ ስለ ኢትዮጵያ ፖለቲካ ምን አገባህ? ላሰማሽ። ቆይ ምንድን ነው የምትሰማው? ቮይስ ላሰማሽ። ቆይ አታሰማኝ። ግዴ ጠየቃት። ዝም በል አንተ። ልጅ አለ አጠገብ ይረፍ ወይ ግን ቢታረቁ ደስ ይለኛል። አንተ ዛሬ ወይ ጂጂ እኮ ኃይለኛ እኮ ነች። አልተጣሉ በቃ እናቴን አልተጣሉ። ጂጂ እንዳታወራ አልተጣሉ። አንተ ሰው ጌታው ነኝ ቁጭ አድርጋ አታውራ። አንሳ የልጄንም ፎቶ አንሳ፣ የሁለቱንም አንሳ። እሺ ከይላንሳ ምን ነው አጀንዳ አነሳሁት እኮ ይሄንንም አንሳ። ምን የሁለቱን አነሳሁ እኮ ይሄንንም አንሳ። እሺ ይሄስ አንሳ። ምን አገባኝ? እንደፈለክ አጎትህ ነው እሱ። ምን አያገባኝም። ያንተ መንግስት መሰልኩ ዘበኛ መሰልኩ እንዴ? እሱ ጂጂ ይሄስ እንዴት አልተመችሽም? የስንዴው ድሮ ሬክሳን እንዴ ድሮ ደግሞ እንደዚህ እንዴ? አይ ስንዴ እንኳን ቢያረግፉ ጥሩ ነው። ሳምሪ ፋኒ ይቅርታ እየጠየቀኝ ነው የሚለውን አውዲዮ ከለቀቀች በኋላ እንግዲህ አንዳንድ ሰዎች የእውነት መስሏቸው ተነጋግረውበት ነበረ። ፋኒ ይሄ ነገር የቆየ ሪካርድ ነው። ይሄንንም ያደረገችው ደግሞ እኔ አምኛት ይቅርታ ስጠይቃት የድሮውን ነው እሷ ሪካርድ አድርጋ ለዚህ ለክፉ ቀን የተጠቀመችበት ብሎ ምላሽ ሰጡ። ይቅርታም ብዬ ነበር በመሀል እሷ እንደዚህ ትክዳኝ አትክዳኝ ይሄ ራሱን የቻለ ያው ትዳር ውስጥ ምን አስባ እንደሆነ በሰዓቱ እንደቀዳችኝ እኔ ደግሞ ከልጆቹ በማሰብ ትዳሩን በማሰብ ያወሯቸውን ነገሮች እሷ በቮይስ ቀርታ እንደዚህ የዛሬ 2-3 ዓመት የተፈጠረውን አሁን ብትለቅ ማንም ሰው ትዳር ውስጥ ይቀያየማል። እንዳልኩት ማንም ሰው ትዳር ውስጥ ፐርፌክት የሆነ ትዳር የለም እኔ እስከማውቀው ድረስ።
ስለዚህ ይሄ ነገር ወጣ። ይሄ ነገር ደግሞ የወጣበት ተበድያለሁ ብሎ ሰውን ለማሳመን ነው። እናም እግዚአብሔር በሚያውቀው እኔ ያው ማርያምንም እየጠራው አንድ ቀን እኔ እሷ ላይ እጄን አንስቼባት አላውቅም። ይሄን ያለ የከፋም በደል በድያት አላውቅም። ታኮርፍ ሊሆን ይችላል፣ ቤት ውስጥ ልትቀየም ትችላለች። ልቤ ያው ሴቶች በማኩረፍ ወይ ልባቸው ሊጎዳ ይችላል፣ ወይ ተቀየምኩ ምናምን ብለው በማኩረፍ በእንደዚህ አይነት ወይ በቃ ትዳር ውስጥ ያለው ነገር የማኩረፍ የመቀያየም ነገር በእንደዚህ አይነት ነው ህይወት ውስጥ ስናሳልፍ የነበረው። እኔም ደግሞ ለእሷ በጣም ጥሩ በመሆን ቤተሰቤ ድረስ እንትን በማለት ለትዳር ብዙ በቃ የሚገባኝን መስዋዕትነት ከፍዬ ከልጆች ጋር ያለውን ነገር በአጠቃላይ ማድረግ ያለብኝን ነገር እንደ ወንድ አድርጌ ስኖር ነበር። ይሄን ያህል አስከፊም በደልም በድያት አላቅም። ይሄን ያህል ደግሞ እኔ ላይም የተነሳብኝ ነገር እንደተባለው እንደተወራብኝ ቢሆን ኖሮ እስካሁን እስር ቤት ታገኙኝ ነበር። እስካሁን ያው ብዙ ነገር ነበር የሚደርስብኝ። ከእናት ወገን ደፈረኝ ተባለ፣ ከእሷ ደበደበኝ ተባለ፣ እንደ ቀነኒ ስላልሞትኩ ነው ተባለ። እንዳለ የተነሳብኝን ብዘረዝረው ማለት ነው እናንተ ሾርት ሚሞሪ ስላላችሁ ነው እንጂ አንድ ባንድ ማስታወስ ማሰብ ብችሉ አንድ ባንድ የተባለውን ነገር ባወጣላችሁ የዛኔ ትረዳላችሁ። ለምን ሰው አጭር ሚሞሪ ስላለው በቃ ዛሬ የሰማውን ነገ ስለሚረሳ ጣቱን መጠቆም ብቻ ስለሚሆን ማለት ነው። በእኔ በበኩሌ ያው ወንድ ልጅ አያወራም ይባላል፣ ግን አንዳንዴ ደግሞ ተገዳችሁ ታወራላችሁ። ራሳችሁን ነፃ ለማውጣት ሳይሆን ከየትም አልታሰርኩም፣ ነፃ ራሴ የማውጣበት የትም ምክንያት የለም። ግን አንዳንዴ ሶሻል ሚዲያ ላይ ስትሆኑ ስማችሁ የሚጠፋ የሚለጠፍባችሁ ከሆነ እሷ ናት የተጎዳችሁ። ሁለቱ ምንም አሉ። ያኛውም 34 ቪዲዮ እየለቀቀ ነው፣ ይሄኛውም 34 ቪዲዮን እየለቀቀ ጌሙን እየተጫወተ እውነቴን ነው ይሆን። ከጆን ዳንኤል ከአዶናይ ከጃኒ ለእናንተስ የተጎዳው ማን ነው? ልጅቷ ግን ገባ በየቀኑ የሚወርድባት አዶናይ ይጎዳል። ወንድ ልጅን ባህሪ ስለማቅ እሷ ተጎድታለች። አዶናይ ይጎዳል። ለመሰለኝ በመሀል ይሄ ሰው አለ 34 ቪዲዮ ለቆ አብዚ ቁልጭ ማቱ ያስለቀቀሻል። ስትረስ ከቨራፕ ነው እናቱ። ስትረስ ሚሊዮን ያስለቀቀሻል። አይደለም 30 ታስታውሽ ያልነበር እንደ አንቺ እና እሱ ጓ ስትባባሉ ቀኑን ሙሉ ቲክታክ ላይ ስረግጭ የምትዩ ስትረስ ነዋ። ገብቶሻል? በዛ ዘመን ስትረጋገጡ ጠዋት ተነስተሽ ኧረ እረፍቱ ሰጂ ብትባይ መስሚያሽ ጥጥ ነው። ስለዚህ ስትረስ ሲኖር እዛ ይለኛል። ይቅርታ ወደ ቡትሱ እንዳልሄድ ነገር እንዳትፈልጊ፣ ወደ ቡትሱ ነው የሚሄድ ወደ ራሳችን ጉዳይ ነው። ስለዚህ ገብቶሻል? ስትረስ ይኖራል። ይሄ ሁላ ጩኸት ባለበት ውስጥ ያንን ለማስረሳት የሚለቃቀቁ ነገሮች ይኖራሉ። እንቀጥላለን። እኛ ስትረስ የለብንም አለ እንዴ የሰው ልጅ ስለሱ ተወርቶ ዝም ብሎ ያውም ታዋቂ ሆኖ ስለሱ ተወርቶ ዝም የሚባልበት ስትረስ የማይዝበት ነገር አለ ብዬ አላስብም፣ ማንም ሰው ቢሆን። ስለዚህ ያ ነገር ፊክስ የሚሆነው በምን መሰለሽ እኔ ብዬ የማስበው ላይደራረሱ ተማምለው እልም በዚህ እልም በዚህ ምንም የሚደራረሱበት ነገር ላይ አለመድረስ። ጆን ዳንኤል ከራሱ ከሚስቱ ጋር መቀጠል፣ እቺም በራሳቸው ስሜት አብረው የሚቀጥሉ ከሆነም የማይቀጥሉም ከሆነ የራሳቸውን ላይፍ እንዲኖሩ ማድረግ፣ ይሄ ነው መፍትሄ። ይሄ መፍትሄ ከሌለ በጣም በጣም ከባድ ነው። ቴንኪዩ ብያለሁ ቤተሰብ ለጊፍቱ። ያ ነው መሆን ያለበት። ያንቺስ እንዴት ነው? ጠበሽ ተጠበሽ አጠባበሽ ምን ላይ ምን ጉዳይ ሳይሆን የልጆቼን እያሳደግኩኝ ነው እና በቃ ተውሽው። ሞልክሻለሁ መልክ ሲዋ ጂጂን በል ከዚህ በኋላ እያሳደግኩኝ ነው እኔ ሞልክሻለሁ። ፋኒ ፍርድ ቤት ለፍርድ ቤት ሲንከራተት የነበረው ልጆች በአያታችሁ እጅ እንዳያድጉ ነው እያለ ሲያወራን ነበረ። አሁን ላይ ግን ዝሮ ልጆቹን እኔ እያሳደግኩ ነው እያለች ነው። ይሄ ነገር ክላሽ አላረገባችሁም? አጎት ያለው ጆን ዳንኤል ንስሐ ገብቷል። እንዲህ ይላል የሆነ ዘፈን መጽሐፍ ስለ የጻፈ ጆን ዳንኤል አጎቱ ወንድሞቹ ምንም የሌለበት አዶናይ አዲስ መምጣት እኮ ነው የሚያናድደው። ምን ይላል መሰለ አስገባለት የሆነ ዘፈን በቃ የሚያስቅ ጃኒን እና ጆን ዳንኤልን የሚነካ እራሱ አዶናይን የሚነካ እንትን እየዘፈን ወንድሞቹ ሁለት ወንድ ሁለት ሴት የአዶናይ ከነ ቤተሰቡ እናትየው ራሱ ቲክቶክ ከፍታለች ልትመጣለ ነው። እና ምን ችግር አለው? ከቤተ መንግስት ስናባረራቸው በቲክቶክ ሊነቅሱ ነው። ታዲያ እንደሱ ከሆነ እኮ ማድረግ ያለብሽ ምንድን ነው? ጆን ዳንኤልን አብረሽ ለምን? ምክንያቱም ከቤተ መንግስት የተባረረው ጆን ዳንኤል ጭምር ነው። ኖ ኦሮሞ ነው። በእናት ነው እንዴ ዘር? ኢትዮጵያዊ ነው። ማ ልጄ ነው። በእናት ነው እንዴ ዘር? በምንም ይሁን
ኢትዮጵያ አይ ዘርማ በአባት ነው በእናትማ አይደለም። ሁሉንም መጠቅለል ይፈልጋሉ። በቃ ሁሉንም መጠቅለል ያችም ትመጣና እሱና አሁን ጆን ዳንኤልን ብትጠይቂው ትግራዋይ ነኝ ነው የሚልሽ አይደለም። ኦሮሞ ነኝ አይልሽ፣ ኢትዮጵያዊ ነኝ ነው የሚለው። ኖ ጆን ዳንኤል በአባቱ ትግራዋይ ከሆነ ትግራዋይ ኖ ሄዶ እኮ የሚያለማው ትግራይ ላይ አይደለም። ጆን ዳንኤል ኢትዮጵያ ላይ ነው። በየክልሉ እየሄደ ነው የሚሰራው። ውሃ እንኳን ሲተክል አንድ ቦታ አይደለም። በኦሮምኛም በአፋርኛም በአማርኛም በትግረኛ አዶናይ በፖዚቲቭ ነገር ላለማየት የምትሄጅበት መንገድ ያስቀኛል። ነገርኩሽ እኮ የአበሻ ቲክታከር ሆኖ ቤተሰቦቹ ባለሀብት ከሆኑ ፌመስ ከሆኑ መቀመጫ መቆሚያ አይኖርም። ብር ሊያጥብ ነው የገባው። መኒ ላውንደሪ ብርማ ቤተሰቡ አለው። አዶናይ የሀብታም ልጅ ከየት መጣ? አንቀባረው ያኖሩታል። ከየት መጣ? ትግራዋይ ሆነው ጠንካራ ሰራተኞች ኢትዮጵያ ላይ የኦሮሞ ልጆችም አሉ፣ የአማራ ልጆችም ባለሀብቶች የደቡብም አሉ ኢትዮጵያ ላይ። እሱማ ሌባ ከሁሉም አለ። አዎ ግን ጠንካራ ሰራተኞችም ትግራዋይ አውቃለሁ። አሜሪካን ሀገራው ጀግና የትግራይ ልጆች ትልልቅ ቢዝነስ ያላቸው አሉ። የኦሮሞም ልጆች አሉ፣ ሁሉም አሉ። ስለዚህ ልልሽ የምፈልገው ምንድን ነው የአዶናይ ፋሚሊ በዛ ደረጃ አድርገው ያመጡት ቤተሰቡ ጋር አይደለም። እኔ ቤተሰቡን አልለካውም። አባትዬ ምኑ ላይ ነው የምናወራው? እኔ ስለ ቤተሰቡ ክብር አይደለም እያወራ ያለሁት፣ ግን ብር አጠባ እንዳለ ነው የማውቀው። ምኑን ያጠበው አዶናይ? መንግስት መጠየቁ አይቀር ካጠበ እሱንማ እያጣራው ነው። መንግስትም ይወቀው አይወቀው እንግዲህ አብሮ ይዘረፋል። በዛ ደረጃ ይህን የመሰለ መልካም ስራውን በወንጀል ደረጃ ማሰቡ አይከብድም? አይ ጂጂ ይመችሽ። ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። ያላችሁን ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ተሸላሚ መሆናችሁን ደግሞ መታችሁ በቀጣይ ቪዲዮ አረጋግጡና ቲክታክ ላይ አዋርታችሁን ሽልማታችሁን ትወስዳላችሁ። ሰብስክራይብ አድርጉ። ባይ ባይ።